የናይጄሪያ ሰዎች አጭበርባሪነትና ሙሰኝነት አሁንም እያነጋገረ ነው። በዚህ ሳምንት የተሰማው ዜና ደግሞ ዓለምን ጉድ እያስባለ ነው። ይሄ የምታዩት ሰው የናይጄሪያ አየር ትራንስፖርት ሚኒስትር ነው። ታዲያ በሚኒስትርነት ዘመኑ ከኢትዮጵያ አየር መንገድ አንድ ቦይንግ 737-800 አውሮፕላንን ለ3 ቀናት ወይም ለ72 ሰዓታት በኮንትራት ኪራይ ይወስዳል። አውሮፕላኑ ወደ ናይጄሪያ እንዲመጣ ካደረገ በኋላ አውሮፕላኑ ላይ ናይጄሪያ ኤር ወይም የናይጄሪያ አየር መንገድ የሚል ስቲከር እንዲለጠፍበት በማድረግ የሀገሪቱ ሚዲያዎችና የክብር እንግዶችን በመጥራት ናይጄሪያ አዲስ አውሮፕላን መግዛቷንና ለናይጄሪያ ሕዝብ መንግስት ቃል የገባውን ነገር መፈጸሙን ይገልጻል። ጉዳዩ እንዳይታወቅበትም የናይጄሪያ ሞዴሎችን በመሰብሰብ የናይጄሪያ አየር መንገድ ሆስተሶች ልብስን በማልበስ አብረውት እንዲቆሙ በማድረግ ነበር ጋዜጣዊ መግለጫውን የሰጠው። ፕሮግራሙም ካለቀ በኋላ ስቲከሮቹ እንዲላጡ በማድረግ በማግስቱ አውሮፕላኑ ወደ አዲስ አበባ እንዲመለስ ተደረገ። ሚኒስትሩ ይህንን ያደረገው የስልጣን ዘመኑ ሊያልቅ 5 ቀን ሲቀረውና ስልጣኑ ለቀጣይ ሚኒስትር በሚያስረክብበት ዋዜማ ነበር። ጊዜው ደግሞ በፈረንጆቹ በግንቦት 2003 ሲሆን የወቅቱ የናይጄሪያ ፕሬዝዳንት በነበሩት በሙሐመዱ ቡሃሪ አስተዳደር ዘመን ነበር የተፈጸመው። የአየር ትራንስፖርት ሚኒስትሩ ሃዲ አቡበከር ሲርካ ሲባል በዚህ ቲያትር በመሰለ ስራው እስከ 8 ቢሊዮን ኒያራ ከሴት ልጁ ጋር ሆኖ የዘረፈ ሲሆን ባሳለፍነው ቀን በጁን 10 2026 በፍርድ ቤት ጉዳዩ የቀረበ ሲሆን ሚኒስትሩ ከዚህ ማጭበርበር ተጨማሪ እስከ 19 ቢሊዮን ኒያራ የሚገመት ከባድ ሙስናና የሀብት ምዝበራ ክስ ተጠርጥሮ እየተከራከረ ይገኛል። የናይጄሪያውያን ነገር መቼም አጃይብ ነው። እንደዚህ አይነትና ተመሳሳይ ቪዲዮዎች እንደርሳችሁ ይህን ገጽ ላይክ እና ፎሎ ማድረጋችሁን እንዳትረሱ።